ወገኖች እንደምን አላችሁ? እግዚአብሔር የተመሰገነ ይሁን። እኔ በጣም ደህና ነኝ። ክብር ለጌታ ይሁን። ዛሬም የእግዚአብሔርን ቃል አብረን እንካፈላለን። እንግዲህ እንደምናውቀው ይህች ምድር እጅግ በጣም በብዙ ችግሮች የተሞላች ናት። ሁላችንም እንደምናውቀው በብዙ ፈተናዎች፣ በብዙ መከራዎች የተሞላች ምድር ናት እና እያንዳንዳችን የምናልፍባቸው የተለያዩ መከራዎች፣ ችግሮች አሉ። እያንዳንዱ ሰው ምንም አይነታቸው የተለያየ ይሁን እንጂ ሁሉም ሰው የሚያልፍበት መንገድ አለ፣ የሚያልፍበት መከራ ወይም ችግር አለ። እያንዳንዱ ሰው ደግሞ መፍትሄ ብሎ እነዚህን ችግሮች ለመፍታት የሚሄድባቸው መንገዶች አሉ። የእያንዳንዱ ለመፍታት የሚሄድባቸው መንገዶችም ይለያያሉ። ስለዚህ የህይወት ችግሮቻችንን ለመፍታት አንዳንድ ጊዜ በትምህርት የሚፈቱ ይመስለናል። አንዳንድ ጊዜ ደግሞ አንዳንድ ፈተናዎች በገንዘብ በመኖር በሀብት የሚፈቱ ይመስለናል። አንዳንዶች ደግሞ በግንኙነቶች በጓደኝነት የሚፈቱም ይመስለናል። አንዳንዶች ለሃይማኖት ቀናተኛ በመሆን በሃይማኖት ስርዓቶች በመበርታት የሚፈቱ ይመስለናል። አንዳንዶች ደግሞ ጠንክረን በመሞከር በመስራት የሚፈቱ ይመስለናል። ብዙ አይነት የመፍትሄ አቅጣጫዎችን እንይዛለን፣ የመፍትሄ ነገሮችን እናደርጋለን። ነገር ግን በህይወታችን ውስጥ ጥልቅ የሆነ ከዚህ ሁሉ የሚበልጥ፣ ከድህነት ሁሉ የሚበልጥ፣ ከህመም ሁሉ የሚበልጥ፣ ከብቸኝነት ሁሉ የሚበልጥ ጥልቅ የሆነ ችግር አለ። ከሰው ልጅ ውድቀት የበለጠ እንኳን ጥልቅ የሆነ ችግር አለ። ይህ ችግር ምንድን ነው ብትሉ የኃጢአት ችግር ነው። የኃጢአት ችግር ዩኒቨርሳል ችግር ነው። የሁሉም ሰው ችግር ነው። በዓለም ላይ የሚኖር የትልቁ የትንሹ የወንድ ሴቱ የሁሉም ሰው ችግር ነው ኃጢአት። ብዙዎቻችን ኃጢአትን ቀለል አድርገን እንደምናየው አይደለም። ኃጢአት ድክመት ነው፣ በህይወት ደክሜ ነው የህይወት ድክመት ብለን እንደምናቀለው አይደለም። ስህተት ነው እንደምንለውም አይደለም። ኃጢአት አለመብሰል ነው፣ ስህተት ነው፣ ድክመት ነው ብለን እንደምናቀለው አይደለም። ኃጢአት ቅዱስ በሆነው አምላክ ላይ የሚደረግ አመጽ ነው። ኃጢአት እኛን ጥፋተኞች ብቻ አይደለም የሚያደርገን። ኃጢአት ባሪያ ያደርገናል፣ እንድንገዛለት ያደርገናል። ኃጢአት ሰውን ከሰው ሰውን ከእግዚአብሔር ይለያያል ብቻ ሳይሆን ይገድላል። ኃጢአት አቅልለን የምናየው ጉዳይ አይደለም። ብዙዎቻችን የኃጢአትን ክብደት የመረዳት ችግር አለብን እንጂ እኛ የኃጢአትን ክብደት መረዳት ስንጀምር በዚህ ዓለም ከኃጢአታችን ከዚህ ከኃጢአት ቆሻሻ ምንም ነገር ሊያነጸን እንደማይችል እናውቃለን። ልንገነዘብ እንችላለን። ይህንን በቀላሉ መልካም ስራችን ቢሆን ሊያነጻን አይችልም። ከዚህ ከኃጢአት ቆሻሻ በለቅሶና በእንባ መጸለይም፣ ወደ ቤተ ክርስቲያን መመላለስም ቢሆን፣ በስነ ምግባር ጥሩ ስነ ምግባር ያለው ሰው መሆንም፣ ሃይማኖተኝነት፣ እነዚህ ሁሉ ነገሮች እንኳን ከኃጢአታችን ከዚህ ከኃጢአት ቆሻሻ ሊያነጹን ይችላል። አያነጹንም። ኃጢአታችን እንዲነጻ አንድ ትልቅ የሚያስፈልግ ነገር አለ። ኃጢአታችን እንዲነጻ ደም ያስፈልጋል። ያውም ቅዱስ ደም፣ ኃጢአት የሌለበት ደም፣ በእግዚአብሔር ዘንድ ተቀባይነትን ያገኘ ኢየሱስ መስዋዕት የሆነበት ደም፣ እርሱ ብቻ ነው ሊያነጻን ብቃት ያለው ደም። ለዚህ ነው ቤተ ክርስቲያን ሁልጊዜ ይህንን እውነት የምታከብረው። የደሙን ዋጋ ከኢየሱስ ደም በቀር ሌላ ምንም የለም የምንለውም ለዚህ ነው። ጳውሎስ በኤፌሶን ምዕራፍ 1 ከቁጥር 7 እስከ 10 ባለው ክፍል የክርስቶስ ደም የሚያከናውናቸውን እያንዳንዱን ነገሮች ዘርዝሮ ያሳየናል።
ይህንን እንደ ትንሽ እውነት አድርገን የምናየው ሳይሆን ይህ የወንጌል ማዕከል የቤዛነታችን ልብ የሆነ ክፍል ነው። ዛሬ ይህንን ክፍል ነው በስፋት የምንመለከተው። በኋላ ክፍሉን እናነባለን። ይህ በዚህ ክፍል የተጻፉ በክርስቶስ የተደረጉልን በረከቶች፣ በክርስቶስ ያገኘናቸው በረከቶች ከ7 የሚበልጡ እነዚህ የኃጢአተኞች ተስፋ እና የዳኑ ሰዎች መዝሙር ናቸው። እነዚህ እንግዲህ አሁን እኛ ሁላችንም መጠየቅ ያለብን ጥያቄ ምንድነው? የክርስቶስ ደም ለኛ ምን ያከናውልናል? ምን ያደርግልናል? ምን ይሰራልናል? የሚለው ጥያቄ መጠየቅ ያለበት ጥያቄ ነው። ጳውሎስ ለዚህ ጥያቄ በዚህ ክፍል በ3 ቀላልና ትልቅ ዋጋ ባላቸው መንገዶች በቂ የሆነ መልስ ይሰጠናል። 3ቱን ብቻ እንመለከታለን። ደሙ ይቤዠናል፣ ነፃ ያወጣናል። ደሙ በጸጋው ያበለጽገናል። ደሙ አንድ ያደርገናል። እነዚህን ነገሮች ነው የምንመለከተው። ሐዋርያው ጳውሎስ ይህንን መልእክት የጻፈው በጣዖት አምልኮ በመንፈሳዊ ጨለማና በዓለማዊ ክፋት ውስጥ አመጽ በተሞላችው በኤፌሶን ከተማ ለሚገኙ አማኞች ነው ይህንን ክፍል የጻፈው። ሆኖም በዛ ጨለማ በዋጠበት ከተማ ውስጥ ይኖሩ ለነበሩ ምእመናን ማለት ነው። ደስ የሚለው ነገር በዛ ጨለማ በዋጠ ከተማ ውስጥ እንኳን እግዚአብሔር ቤተክርስቲያን እንድትተከል አድርጎ ነበር ማለት ነው። ጳውሎስ ግን ይህንን መልእክት ለነዚህ አማኞች ለነዚህ ምእመናን ሲጽፍላቸው ሕይወታቸውን ለማጠንከር በክርስቶስ ማን መሆናቸውንም እንዲረዱ ለመርዳት ነው። ኤፌሶን ምዕራፍ 1 ላይ ሲታነቡ ይህንን ነው የምትመለከቱት። በክርስቶስ እኔ ማን ነኝ፣ በክርስቶስ እኛ ማን ነን ብለው ማንነታቸውን እንዲረዱ ለመርዳት ነው። ስለዚህ የኤፌሶን መጽሐፍ ምዕራፍ 1 ስለ ድነት ወይም ደህንነት ከምናገሩት የመጽሐፍ ቅዱስ ምዕራፎች መካከል አንዱና ዋነኛው ነው። ከቁጥር 3 እስከ 14 ብታነቡ እነዚህ ክፍሎች እንደ አንድ ረጅም የምስጋና መዝሙር ናቸው። ልክ እንደ አንድ መዝሙር አንድ ወጥ የሆኑ በረከቶቻችንን የሚዘረዝሩ ክፍሎች ናቸው። ጳውሎስ አማኞች በክርስቶስ ስላላቸው ስለ መንፈሳዊ በረከት ሁሉ እግዚአብሔርን ይባርካል። በእነዚህ ክፍሎች ውስጥ ማለት ነው። አብ መረጠን ይላል፣ ወልድ ይቤዠናል ይላል፣ መንፈስ ቅዱስ ያትመናል ይላል። በመንፈስ ቅዱስ በአብ መመረጥ፣ በወልድ መቤዠት፣ በመንፈስ ቅዱስ መታተም፣ እነዚህ ትልልቅ በረከቶችን ያሳየናል። እኛ በክርስቶስ እነዚህ ሁሉ በረከቶች ያሉን፣ በእነዚህ በረከቶች የተጥለቀለቅን ነን በክርስቶስ እስከሆነን ድረስ ማለት ነው። የዛሬ የመልእክት ክፍላችን ከቁጥር 7 እስከ 10 በተለይ በወልድ ስራ ላይ የሚያተኩረው ትኩረት የሚያደርገው ክፍል ነው የሚሆነው ማለት ነው። ከቁጥር 7 እስከ 10 ያለው በወልድ ስራ ላይ አብ መረጠን፣ ወልድ ደግሞ ይቤዠናል፣ መንፈስ ቅዱስ ያትማል አይደል? በዚህ ክፍል ግን በተለይ በወልድ ስራ ላይ ትኩረት አድርገን እንመለከታለን። ጳውሎስ እንግዲህ አማኞች ድነት ግልጽ ያልሆነ ወይም ስሜታዊ ብቻ የሆነ ነገር አለመሆኑን እንድንረዳ እጅግ በጣም አድርጎ ነው የሚፈልገው። ድነት በእግዚአብሔር የተወሰነ ተግባር በክርስቶስ በኩል የተመሰረተ ነው ማለት ነው። ዋጋ የተከፈለበት ዓላማ ያለው በረከት ነው እንጂ ዝም ብሎ ቀላል ነገር አይደለም፣ ስሜታዊ ነገር አይደለም። ስለዚህ ድነት ማለት ክርስትና ለኛ ለእግዚአብሔር ስለምናደርገው ሳይሆን እግዚአብሔር በክርስቶስ ለኛ ስላደረገው ነገር የሚነግረን ነገር ነው ማለት ነው። ክርስቶስ እግዚአብሔር በክርስቶስ በኩል ለኛ ምን አደረገልን የሚለውን ነገር ግልጽ አድርጎ የሚያሳየን። እንግዲህ ይህንን ለመረዳት እስኪ አንድ ጊዜ ጥፋተኛ መሆኑን እያወቀ በወህኒ ቤት ውስጥ የተቀመጠን አንድ እስረኛ በአይነ ህሊናችን እንሳል። እስኪ አንድ ጥፋተኛ መሆኑን ያውቃል፣ በወህኒ ቤት ውስጥ ነው። እንግዲህ እዛ ተቀምጦ እስረኛ የሆነ ሰው ነው። ይህ ሰው መውጣት ይፈልጋል፣ ከእስራቱ ነፃ መውጣት ይፈልጋል። ነገር ግን አይችልም። ኦሬዲ በደለኛ ነው። ህጉ በሱ ላይ ግልጽ የሆነ ፍርድ በይኖበታል። ንጹህ ነኝ ብሎ ሊከራከርም አይችልም። ኦሬዲ በምስክርም በብዙ መንገድ ተረጋግጦበት ነው። ያ ብቻም ሳይሆን ቅጣቱን ከፍሎ ራሱን ነፃ ማውጣትም አይችልም።
ያ አቅምም የለውም። እንደዛ አይነት ሰው እስኪ በአይነ ህልናችን እንሳል። በዚህ ሁኔታ ውስጥ በሚኖር ሰው ላይ አሁን አንድ ሰው ጣልቃ እንደገባን አስቡ። ልክ ያይና ይህን ሁኔታ አንድ ሰው እንዲሁ መልካምነቱ አነሳስቶት ንጹህ የሆነ ሰው ማለት ነው፣ ደግሞ በቂ ሀብት ያለው ሰው፣ በህጉ የሚፈልገውን ሙሉ ዋጋ መክፈል የሚችል ሰው ማለት ነው ተገኘና ይህ ሰው በቃ በፍቅር ጣልቃ ገብነት ጣልቃ ቢገባና በቃ እኔ እከፍላለሁ ብል ይህ ሰው እንዲወጣ የሚያስፈልገውን የፍርዱን ዋጋ እኔ እከፍላለሁ ብሎ ቢከፍል፣ በፍቅር ቢከፍል፣ ስለዚህ የዚህ የወህኒ ቤቱ ደጆች ለዚህ ወንጀለኛ ነፃ እንዲወጣ ይከፈቱለታል ማለት ነው። እሱም ነፃ ይወጣል። ነፃ ማውጣት አይደለም፣ ከዛ በኋላ ከከፈለ በኋላ ሁሉ ነገር ካለቀ በኋላ መዝገቡም ይዘጋል። በቃ መዝገቡም ተዘግቶ ነፃ ይወጣል። ይህ የቤዛነት በቃ ሪዳምሽን ስለምንለው ነገር ጥሩ ምስል ነው፣ ግልጽ የሆነ ምስል ነው። ነገር ግን ይህ ምስል በበቂ ሁኔታ የኢየሱስን ቤዛነት ይገልጻል ማለት አይደለም። ምክንያቱም ኢየሱስ እኛን በብር ወይም በወርቅ አልተቤዠንም፣ እኛን የተቤዠን በራሱ በደሙ ነውና። ስለዚህ ቅድም ከላይ የጠቀስኩት ምሳሌ እንኳን ይህንን የኢየሱስ ክርስቶስን ቤዛነት እንደሚገባ አይገልጽልንም። ስለዚህ የዚህ ክፍል የምስራቹ ምንድነው? የክርስቶስ ደም አንጽቶ ነፃ ያወጣናል፣ ደግሞም ይቤዠናል የሚለው ነው ማለት ነው። እስኪ ሁላችንም ኤፌሶን ምዕራፍ 1 ከቁጥር 7 እስከ 10 እናነባለን። ይህንን ክፍል ነው እንግዲህ በሰፊው የምንመለከተው። ኤፌሶን ምዕራፍ 1 ከቁጥር 7 እስከ 10 እናነባለን። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነትን ማለት የኃጢአትን ይቅርታ አገኘን፣ ጸጋውንም በጥበብና በአእምሮ ሁሉ አበዛለን፣ በክርስቶስ ለማድረግ አስቀድሞ በእርሱ እንደወሰነ እንደ በጎ ፈቃዱ የምስጢሩን ፈቃድ አስታውቆናልና በዘመን ፍጻሜ ይደረግ ዘንድ ያለው ሐሳቡም በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ነው ይላል ይህ ክፍል። በውድ ልጁም እንደ ጸጋው ባለጠግነት መጠን በደሙ የተደረገ ቤዛነትን ማለት የኃጢአት ይቅርታን አገኘን ይላል። እንግዲህ በዚህ ክፍል እንዳነበብነው የክርስቶስ ደም ለኛ ምን ያከናውንልናል? ይህ ክፍል መልስ ይመልሳል። 3 መልሶችን ይመልሳል። ከነዚህ 3 መልሶች የመጀመሪያውን አንደኛ የክርስቶስ ደም ለኛ ምን ይሰራል? ምን ያደርጋል? ምን ያከናውንልናል? አንደኛ ደሙ ይቤዠናል። ደሙ ይቤዠናል። የክርስቶስ ኢየሱስ ደም ይቤዠናል። ቁጥር 7 ላይ ምንድነው የሚለው? በደሙ የተደረገ ቤዛነትን አገኘን አይደል የሚለው? ቁጥር 7 ላይ በተለይ የመጀመሪያው ሐረግ ላይ በደሙ የተደረገ ቤዛነትን አገኘን ይላል። ስለዚህ ጳውሎስ በመጀመሪያ በዚህ ክፍል የምናገረው ምንድነው? ደሙ እንደሚቤዠን ነው። ደሙ ይቤዠናል። ቤዛነት ሪዳምሽን የሚባለው ማለት ነው የሚለው ቃል ቀላል ቃል አይደለም። በጣም በጣም ኃይለኛ ቃል ነው። ዋጋ በመክፈል ነፃ የማውጣትን ሐሳብ የያዘ ቃል ነው። ዋጋ በመክፈል በጥንቱ ዓለም ይህ ቃል በገበያ ቦታ አንድን ባሪያ ከባርነት ለመግዛት ወይም አንድን ሰው ነፃ ለማውጣት ካሳ ለመክፈል ጥቅም ላይ ይውል የነበረ ቃል ነው። ይህ ሪዳምሽን የሚለው በግሪኩ ስንመለከት ይህንን መጽሐፍ ቅዱሳዊ እውነት እንድንረዳ የሚረዱን በርካታ የግሪክ ቃላት አሉ። ከነዚህ 3ቱን እንመለከታለን። የመጀመሪያው ቃል አጎራዞ በግሪክ ማለት ነው። አጎራዞ ማለት መግዛት ማለት ነው። መግዛት እንግዲህ ቤዛነት የሚለውን ነገር የሚጠቅሱ የግሪክ ቃላቶች ናቸው። ከነዚህ ውስጥ የትኛው ነው በዚህ ክፍል ያለውን የሚገልጽ የሚለውን እንመለከታለን። ሁለተኛው ኤክሳጎራዞ ማለት በቃ አውጥቶ መግዛት ማለት ነው። አውት ኦፍ የሚለው ማለት ነው። አውጥቶ መግዛት ኤክስ። ሶስተኛውና በጣም ጠቃሚው ቃል በደንብ የሚገልጽልን ቃል
አፖሊትሮሲስ ማለት የካሳ ዋጋ ተቀብሎ መልቀቅ፣ ማዳን ወይም ነፃ ማውጣት ማለት ነው። አፖሊትሮሲስ የሚለው የግሪክ ቃል ማለት ነው። እንግዲህ እዚህ በኤፌሶን 1:7 ላይ ጥቅም ላይ የዋለውም ቃል ይህ አፖሊትሮሲስ ነው። አፖሊትሮሲስ የሚለው የግሪክ ቃል ነው። ጳውሎስ እያለ ያለው የካሳ ዋጋ ስለተከፈለ በክርስቶስ ከባርነት ተላቀናል፣ ነፃ ወጥተናል፣ ድነናል ነው እያለን ያለው። ክርስቶስ ዋጋ ስለከፈለ ይህ ማለት ወንጌል ምክር ብቻ አይደለም፣ ተነሳሽነት መፍጠሪያ፣ ሰዎች እንዲነሳሱ መፍጠሪያ አይደለም። ወንጌል ሁለተኛ እድል ብቻም አይደለም፣ ከሰማይ የመጣ የማበረታቻ ንግግርም አይደለም። ወንጌል ዋጋ የተከፈለበት መለኮታዊ የማዳን ተግባር ነው። እደግመዋለሁ፣ ወንጌል ዋጋ የተከፈለበት መለኮታዊ የማዳን ተግባር ነው። እውነተኛ ወንጌል በዚህ ስር ራሱ ይቤዠናል፣ ደሙ ይቤዠናል በምንለው ውስጥ የመጀመሪያው 3 ነገሮችን እንመለከታለን። ቤዛነት ያስፈለገበት ምክንያት እኛ በባርነት ውስጥ ስለነበርን ነው። ለምን ቤዛነት አስፈለገ ካልን እኛ ባሪያዎች ነበርን ማለት ነው። ባርነታችንን መካድ የለብንም። ባሪያዎች ነበር፣ የምንገዛ ነበር። የኃጢአት ባሪያዎች፣ የዓለም ባሪያዎች፣ የሰይጣን ባሪያዎች፣ የሥጋ ባሪያዎች ነበር። ይህንን መካድ የለብንም ወገኖች። ባሪያዎች ስለነበርን ነው ቤዛነት ያስፈለገው። ቀድሞውኑ ነፃ የሆነን ነገር ማንም አይቤዠው አይደለም። ማንም ነፃ አያወጣውም። ኦሬዲ ነፃ የወጣውን ነገር ማንም ነፃ አያወጣውም። ቤዛነት የሚለው ቃል ራሱ ስለ ሁኔታችን፣ በቃ ስለ ባርነታችን አንድ የምነግረን ነገር ያለው ቃል ነው። ግራ ተጋብተን ብቻ አልነበረም፣ ተይዘን ነበር። በኃጢአት ቀንበር ስር ባሪያዎች ሆነን ነበር። በበደል ታስረን ነበር። በኩነኔ ስር ተፈርዶብን ፍርዳችንን ተሸክመን እንዞር ነበር። ሰዎች የሚፈልጉትን መምረጥ ስለሚችሉ ነፃ የሆኑ ይመስላችኋል ዛሬ። ነገር ግን መጽሐፍ ቅዱስ ከክርስቶስ ውጪ የሆነ ሰው የኃጢአት ባሪያ ነው ይለናል። ኃጢአት ልብን ይገዛል፣ ሕይወትን ይገዛል፣ አእምሮን ሁሉ ይገዛል፣ ያጨልማል። ኃጢአት ፈቃድን ያጣምማል። ኃጢአት ባሪያ ያደርጋል፣ ባሪያ አድርጎ ይገዛል። አንድ ሰው እንደው ፊቱን ፈገግ እያለ የታሰረ ሊሆን ይችላል። እየሳቀ ደስተኛ እየመሰለ የታሰረ ሆኖ ሊመላለስ ይችላል። የተሳካለት መስሎ ግን የታሰረ ሊሆን ይችላል። በዚህ በኃጢአት ስር አንድ ሰው በሌሎች ዘንድ የከበረ ሆኖ ግን የታሰረ ሊሆን ይችላል። የምናከብረው ባለስልጣን ሆኖ፣ የምናከብረው ባለሀብት ሆኖ፣ ነገር ግን በዚህ በኃጢአት የታሰረ በባሪነት ውስጥ ያለ ምስኪን ደካማ ሊሆን ይችላል። በተለያዩ ነገሮች የታሰረ፣ በፍትወት የታሰረ፣ በፍርሃት የታሰረ፣ በመራርነት የታሰረ፣ በትዕቢት የታሰረ፣ በውርደት የታሰረ፣ በበደል የታሰረ ሊሆን ይችላል። እነዚህን ሰንሰለቶች፣ እነዚህን ቀንበሮች የትኛውም የሰው ኃይል ሊበጥሳቸው አይችልም። እነዚህ ሊበጠሱ የሚችሉት ከነዚህ ነፃ ሰው መውጣት የሚችለው በክርስቶስ ኢየሱስ የቤዛነት ደም ብቻ ነው። ደሙ ብቻ ነፃ ያወጣናል። ሁለተኛው ቤዛነት የሚገኘው በክርስቶስ ብቻ ነው። ቤዛነት የሚገኘው በክርስቶስ ብቻ ነው። ጳውሎስ ቅድም ባነበብነው ክፍል ላይ በእርሱ ቤዛነትን አገኘን ይላል። ቁጥር 1 ላይ ቁጥር 7 ላይ በእርሱ ቤዛነትን አገኘን ይላል። ይህ ማለት ቤዛነት በእኛ ውስጥ አይደለም፣ በራሳችን አይደለም፣ በስራችን አይደለም፣ በእንባችን አይደለም፣ በቃል ኪዳናችን አይደለም፣ በስነ ምግባር ማሻሻላችን አይደለም፣ በስነ ምግባር ማሻሻላችንም አይደለም፣ በሃይማኖታዊ አፈጻጸማችንም አይደለም። ቤዛነት ያለው
በእርሱ ውስጥ ነው፣ በክርስቶስ ውስጥ ነው። በእርሱ ቤዛነትን ያገኘን። ከክርስቶስ ውጪ ቤዛነት የለም። በክርስቶስ ግን ሙሉ ቤዛነት አለ፣ ሙሉ ነፃ ማውጣት አለ፣ ሙሉ መዳን አለ። ለዚህ ነው ኢየሱስ አማራጭ ያለው ነው። ኢየሱስ አንድ አማራጭ ሳይሆን ብቸኛ አስፈላጊ፣ ነፃ ለማውጣት ብቸኛ አስፈላጊ ነው ኢየሱስ። ዛሬ ለሰው ልጅ ሁሉ ከብዙ ረዳቶች አንዱ አይደለም። ኢየሱስ ብቸኛ ረዳት ነው። ከብዙ መንገዶች አንዱ አይደለም። ኢየሱስ ብቸኛ መንገድ ነው። እሱ ብቸኛ ተቤዥ ቤዛ ነው። ኢየሱስ ክርስቶስ ቤዛነታችን በእርሱ ነው። በእርሱ ቤዛነትን አገኘን ይላል። ሶስተኛው የቤዛነቱ ዋጋ ደሙ ነበር። ጳውሎስ ይህ ቤዛነት የተገኘው በደሙ፣ ቤዛነታችንን በደሙ አገኘን ይላል። በዚህ ቁጥር ላይ ቤዛነት የተገኘው በደሙ ነው። ጳውሎስም ይህንን ነው የሚናገረው። ሐዋርያ ጳውሎስ በደሙ እንደሆነ ነው የሚናገረው። ክርስቶስ እኛን በዝቅተኛ ዋጋ አልቤዠንም ወይም አልተቤዠንም። በቃል ብቻ አልተቤዠንም። የተቤዠን በደሙ ነው። በገንዘብ አይደለም፣ በፍየሎች ደም አይደለም፣ በኮርማ ደም አይደለም፣ በምንም መስዋዕት አይደለም፣ በራሱ ደም ነው ኢየሱስ ክርስቶስ እኛን የተቤዠን። በመጽሐፍ ቅዱስ ውስጥ ደም በመስዋዕትነት ሞት የፈሰሰን ሕይወት ያመለክታል አይደል? ደም ሳይፈስ ስርየት የለም። ደም ደግሞ የሆነ ነገር መስዋዕት ተደርጎ ታርዶ ሞቶ ነው ደም የሚገኘው። ኃጢአት እጅግ ከባድ ነገር ስለሆነ ይቅርታ መስዋዕትን ይጠይቃል። ምህረት መስዋዕትን ይጠይቃል። ምህረት መስዋዕትን እንደሚጠይቅ ያስታውሰናል። ስለዚህ ዝም ብሎ ብቻ ይቅርታ እንዲሁ ይቅር ብያለሁ ተብሎ የሚባል ነገር ሳይሆን መስዋዕትነትን የሚጠይቅ ነው። ኢየሱስ ክርስቶስ በከፈለልን መስዋዕትነት ነው፣ መስዋዕት ነው ይቅርታ የሆነልን። በደሙ ነው ምህረት የሆነልን። ደሙ ፍትሁን፣ እግዚአብሔር የፍትህ አምላክ ስለሆነ ኃጢአተኛውን በደለኛውን የበደሉን ዋጋ እንዲያገኝ ይፈልጋል፣ የፍትህ አምላክ ስለሆነ። ስለዚህ የክርስቶስ ኢየሱስ ደም ያ ፍትህ መሟላት እንዳለበት ይነግረናል። ፍትሁ ሲሟላ ነው እግዚአብሔር ምህረቱን የሚለቀው፣ ይቅርታውን የሚለቅልን ማለት። ደሙ የኃጢአት ደሞዝ ሞት እንደሆነ ይነግረናል። ደሙ ክርስቶስ በእኛ ምትክ ለእኛ እንደቆመ ለእኛ እንደሞተ ይነግረናል። ስለዚህ በመስቀል ላይ እሱ የእኛን በደል ወሰደ፣ እሱ የእኛን ፍርድ ተሸከመ፣ እሱ የእኛን ዋጋ ከፈለ። እሱ መለኮታዊ ፍትህን አረካ፣ የእግዚአብሔርን መለኮታዊ ፍትህ አረካ። እግዚአብሔር ስለረካ ደሙ የነጻነታችን ዋጋ ሆነ። ደሙ የነጻነታችን ዋጋ ነው። እኛ ነጻነት እንድናገኝ የፈሰሰ ነው። እስኪ አንድ ምሳሌ እስኪ ሁላችሁም አንድ በሚቃጠል ቤት ውስጥ የታሰረን አንድ ሕፃን አስቡ። ታስሮ እየተቃጠለ ባለ ቤት ውስጥ ያለን ሕፃን ከውጭ ያሉ ሰዎች ሁሉ ያንን እየተቃጠለ እያለ እያዩ እንኳን ገብተው ያንን አደጋ ማስቆም አይችሉም። እሳቱን ማጥፋት አይችሉም። ሕፃኑ ጋር መድረስ አይችሉም። ምክንያቱም አቅም የላቸውም፣ ቴክኖሎጂም የላቸውም። ያ ወደዛ የሚያደርስና ያንን ሕፃን መታደግ የሚችሉበት አቅም የላቸውም። እና በጣም ከባድ ሆኖ ዝም ብሎ ብቻ ቆሞ ያያሉና በቃ ሄልፕለስ ሆነው ዝም ብሎ ቆሞ ሲያዩ ከዛ አንድ ሰው ሙቀቱን ታግሶና ያ ቃጠሎን ታግሶና ህይወቱን አደጋ ላይ ጥሎ ወደ እሳቱ ዘሎ ቢገባ እና ሕፃኑን ይዞ ከእሳቱ ቢወጣ ያ ምን አይነት ዋጋ ነው? ያ አይነት ማዳን ትልቅ ዋጋ አስከፍሏል ማለት ነው። ዋጋ ከፍሎ የህይወቱን ዋጋ ከፍሎ ነው እንግዲህ ያን ሕፃን ለማዳን ቢሞትም ልሙት ብሎ ነው
ይህንን ያደረገው። ግን የክርስቶስ ይህ ምሳሌ እንኳን የክርስቶስን ለኛ የከፈለውን ዋጋ በፍጹምነት ሊገልጽ አይችልም። በማይነገር ሁኔታ ክርስቶስ ወደ ፍርድ እሳት መጣና እኛ ልንከፍለው የማንችለውን ዋጋ ከፈለልን። እኛ የዳንን ከጊዜያዊ ሞት ብቻ አይደለም ወገኖች፣ ከዘላለም ኩነኔ አዳነን። እንግዲህ ወገኖቼ ክርስቶስ ብቻ ሊሰጠን የሚችለውን ሕይወት ለማግኘት ወደ ራሳችን መመልከቱን ዛሬ ማቆም ይኖርብናል። ወደ ራሳችን የምንመለከትበት ራሳችንን የማዳን ብቃት የሌለን መሆናችንን አውቀን አይኖቻችንን በክርስቶስ ላይ እንድናደርግ ያስፈልጋል። አንዳንድ ሰዎች አሁንም ራሳቸውን ለመቤዠት እየሞከሩ ያሉ አይጠፉም። መልካም ነገሮችን በማድረግ ጥሩ ስራ በመስራት የጽድቅ ስራ በመስራት በአገልግሎት በመትጋት በጥፋት ንስሐ በመግባቱ በመጸጸት ሕይወቴን ዕለት ዕለት እንግዲህ ማንጻት እችላለሁ እያሉ ብዙ ነገር ዋጋ ይከፍላሉ። ሃይማኖቶች የሚያስከፍሉ ዋጋ ይከፍላሉ፣ ይመንናሉ፣ ራሳቸውን ይቧጭራሉ፣ ብዙ ነገር ያደርጋሉ። ነገር ግን እነዚህን ሁሉ እያደረግን ራሳችንን መቤዠት አንችልም። 4 ነጥብ። ራሳችንን መቤዠት አንችልም። አንድ ቤዛ ብቻ አለ በዓለም። አንድ የቤዛ ዋጋ ብቻ አለ። ኃጢአትን ሊያነጻ የሚችል አንድ ደም ብቻ አለ። እርሱም የክርስቶስ ኢየሱስ ደም ነው። ስለዚህ ጠላት አንዳንድ ጊዜ ሰንሰለቶቻችንን ሊያስታውሰን የታሰርንበትን ነገር እያስታወሰን ዲፕረስድ እንድንሆን ሊያደርግ ይችላል። እኛ ደግሞ ደሙን እናስታውሰው። ደሙ አለኝ፣ ደሙ ነፃ አውጥቶኛል፣ ደሙ ተቤዥቶኛል፣ ቤዛዬ ነው ብለን ይህን እናስታውሰው። ህልናችንን ሊከስ ሲሞክር ወደ መስቀሉ መጠቆም አለብን። ልባችን በኃጢአት ትዝታ ኃጢአትን እያስታወስን ልባችን ስርድ ይህንን ነው ማስታወስ ያለብን። ደሙ ነፃ አውጥቶኛል፣ በእርሱ በደሙ የተደረገ ቤዛነትን አገኘን የሚለውን ይህንን ነው ማሰብ ያለብን ማለት ነው ወገኖች። በእርሱ በደሙ የተደረገ ቤዛነትን አገኘን። የክርስቶስ ደም ለኛ ምን ያከናውንልናል? ምን ይሰራልናል? ምን ያደርግልናል? ሁለተኛ፣ ደሙ በጸጋው ባለጸጋ ያደርገናል። ደሙ በጸጋው ባለጸጋ ያደርገናል። እንደውም ምን ላል ቁጥር 7-9 ባለው ክፍል ላይ የኃጢአትን ይቅርታ ይልና እንደ ጸጋው ባለጠግነት መጠን እዚህ ቦታ ላይ ጸጋው የእግዚአብሔር እኮ ነው። ጸጋው ባለጠግነት መጠን የእግዚአብሔር ባለጠግነት። ይህንን አስቡ። የሰው ባለጠግነት አይደለም እየነገርኳችሁ፣ የሰው ጸጋን አይደለም እየነገርኳችሁ፣ የእግዚአብሔርን ጸጋ፣ የእግዚአብሔርን ባለጠግነት፣ የጸጋውን ባለጠግነት አስቡ። ምን ያህል ባለጠጋ እንደሆነ። ይህ ሁለተኛው የጳውሎስ መልስ ነው። ደሙ በጸጋው ባለጸጋ ያደርገናል። ቤዛነት ባዶ ማዳን ብቻ አይደለም ማለት ነው። በበረከት እንድንትረፈረፍ የሚያደርግ ነው። የሚያደርግ ማዳን ነው። በበረከት የሚያትረፈርፈን ማዳን ነው። በእነዚህ ስር እንኳን ስንመለከት አንደኛ ደሙ ይቅርታን ይሰጠናል። ጳውሎስ የኃጢአትን ይቅርታ ይላል በዚህ ክፍል ላይ። የኃጢአትን ይቅርታ አገኘን። ይህ በመጽሐፍ ቅዱስ እስካሉ እጅግ ጣፋጭ ሐረጎች አንዱ ነው። የኃጢአት ይቅርታ ወገኖቼ በጣም ትልቅ ነገር ነው። ይቅርታ ማለት ኃጢአታችንና ጥፋታችን ተወግዷል ማለት ነው። ዕዳው ተሰርዟል ማለት ነው። በእኛ ላይ ክፍት የነበረው የፍርድ መዝገብ ተዘግቷል ማለት ነው። ትልቅ ነገር ነው። ይህ ማለት ኃጢአት ችላ ተባለ ማለት አይደለም። ኢግኖር ተደረገ ማለት አይደለም። ይልቁንም ለኃጢአት ዋጋ ተከፈለ ማለት ነው። እግዚአብሔር ፍትህን በመካድ ይቅር አይልም። ፍትህ ያስከፍለው ነው።
ያም የኢየሱስ ክርስቶስ ደም ነው ይቅር የሚለው በክርስቶስ ፍትህ ስለረካ ነው። እግዚአብሔር ይቅር ያለን እግዚአብሔር ምሕረትን ያወረደልን በክርስቶስ ፍትህ ስለረካ ነው። በመሞቱ ደሙን በማፍሰሱ ለኛ በከፈለው ዋጋ የእግዚአብሔር ፍትህ ረካ፣ ሳቲስፋይድ ሆነ። በዚህ ምክንያት ነው የኔና የናንተ ምሕረት የወረደው። ስለዚህ በነፍሳቸው ውስጥ የቆየ ኃጢአትን እንደ ድንጋይ ተሸክመው የሚዞሩ ሰዎች አሉ። ያደረጉትን ዕለት ዕለት ያስታውሳሉ፣ የተናገሩትን ያስታውሳሉ፣ ማንን ከዚህ በፊት ጎድቶ እንደነበረ ያስታውሳሉ፣ ምን እንዳደረጉና ምን እንደሆነ ያስታውሳሉ። ሌሎች ብረሱትም እንኳን ማለት ነው ህሊናቸው አሁንም ጥፋተኛ ነህ ብሎ ይንሾካሾካል፣ አሁንም ጥፋተኛ ነህ ይላቸዋል። ነገር ግን የክርስቶስ ደም የተሻለ ቃል ይናገራል። ይቅር ተብለሃል ይላል፣ ተምረሃል ይላል፣ ዕዳው ተከፍሏል ይላል። ይህንን ነው ለራሳችሁ ማስታወስ ያለባችሁ በክርስቶስ የሆናችሁ ወገኖች። ከዚህ የበለጠ በረከት የለም፣ ከዚህ የበለጠ በረከት የለም ወገኖቼ፣ የክርስቶስ ኢየሱስ ደም። ሁለተኛው ደሙ ጸጋን በብዛት ይሰጠናል። ባለጠግነት፣ የጸጋው ባለጠግነት የሚለውን አስታውሱ። ጳውሎስ ይቅርታ የሚመጣው እንደ ጸጋው ባለጠግነት መጠን እንደሆነ ይናገራል። ይሄም ሐረግ እጅግ ውብ ሐረግ ነው። ደሙ ጸጋን አትረፍርፎ ይሰጠናል። ለምን? እንደ ጸጋው ባለጠግነት። እግዚአብሔር በጸጋው ባለጠጋ ስለሆነ፣ በምሕረቱ ባለጠጋ ስለሆነ፣ ሀብታም ስለሆነ ጳውሎስ እየነገረን ያለው እግዚአብሔር ያው በዝግታ ወይም በስስት ይቅር እንደሚል አይደለም። እየሰሰተ ይቅር አይለንም። ጸጋውን እየሰሰተ አይሰጠንም። እንደ ጸጋው ታላቅነት ይቅር ይለናል። የእግዚአብሔር ጸጋ ትልቅ ነው። የእግዚአብሔር ጸጋ፣ እግዚአብሔር በጸጋው ባለጠጋ ነው። በዛ መጠን ይቅር ይለናል። በዛ መጠን ምሕረትን ይሰጠናል። በዛ መጠን አንድ ሀብታም፣ በጣም ሀብታም የሆነ ሰው እንደ አንድ ሳንቲም ቢሰጥህ ወይም አንድ ሳንቲም ቢሰጠን ከሀብቱ ውስጥ ነው እየሰጠን ያለው አይደለም። ሚሊዮን ዶላር ካለው ከዛ ውስጥ አንድ ሳንቲም ወይም አንድ ብር ቢሰጠን፣ አንዷን ዶላር ቢሰጠን ከሀብቱ ውስጥ እቺ አንዷን ብቻ ነው እየሰጠን ያለው። ነገር ግን ከሀብቱ ጋር በሚመጣጠን መንገድ አይደለም እየሰጠን ያለው ማለት ነው። ግን ከሀብቱ ጋር በሚመጣጠን መንገድ ቢሰጠንስ እንደ ሀብቱ መጠን እየሰጠን ነው ማለት ነው። ሚሊዮን ካለው በጣም 500 ሺውን ቢሰጠን ምን ልንል እንችላለን? እንደ ሀብቱ መጠን ስላለው ነው እንላለን። እግዚአብሔር እንደ ባለጠግነቱ መጠን ነው ይቅር የሚለው። እግዚአብሔር በጸጋው ባለጸጋ ነው ማለት ነው። ይህ ማለት ጸጋው ትንሽ አይደለም ማለት ነው። ጥልቀት የሌለው አይደለም ማለት ነው። ልክ ለጥቂት የምትበቃ አይደለችም፣ ባለጸጋ ነው ማለት ነው። የሚትረፈረፍ ጸጋ፣ የሚበዛ ጸጋ ነው ማለት ነው። ጳውሎስም እግዚአብሔር ይህንን ጸጋ በእኛ ላይ እንዳበዛው፣ በእኛ ላይ እንዳትረፈረፈው ይናገራል። ይህ ማለት ጸጋ በእኛ ላይ ፈሷል ማለት ነው። መፍሰስ፣ መትረፍረፍ፣ አባንደንስ። ይሄ አባንደንስ ተፍረፍርፎልናል። በተትረፈረፈ ህይወት፣ በተትረፈረፈ ሁኔታ በነፃ ተሰጥቶናል። ፈሷል ማለት ነው ጸጋው በባለጠግነቱ መጠን። ስለዚህ አማኝ በእግዚአብሔር ዘንድ እንደምንም የሚኖር ደካማ ሆኖ የሚታይ አይደለም። አማኝ በእግዚአብሔር ዘንድ በብዛት በተትረፈረፈ መንገድ የተባረከ ነው ማለት ነው። የተባረከ ነው። ሶስተኛው የምንመለከተው ደሙ የእግዚአብሔርን ፈቃድ እንድናስተውል ወይም ማስተዋልን ይሰጠናል። የእግዚአብሔርን ፈቃድ ማስተዋልን ይሰጠናል። ጳውሎስ በመቀጠል በዚህ ቁጥር ላይ የሚነግረን በጥበብና በአእምሮ ሁሉ ጸጋን እንዳበዛልንና የምስጢሩን ፈቃድ እንዳስታወቀን ይናገራል። በጥበብና በአእምሮ ሁሉ ጸጋን እንዳበዛልንና የምስጢሩን ፈቃድ እንዳስታወቀን ይናገራል። ይህ ማለት
ደሙ በእግዚአብሔር ፊት ያለንን አቋም ብቻ ሳይሆን ስለ እግዚአብሔር ያለንን ግንዛቤንም ይለውጣል ማለት ነው። እግዚአብሔር ማን እንደሆነ እንድናውቅ ከበፊቱ ይልቅ እንድንረዳ ያደርገናል። ምክንያቱም ጥበብ ነው፣ አስታውቆናል፣ ጸጋውን አብዝቶልናል። ዓለምን ስንመለከታት በዓለም ያሉ ሰዎች በንግድ ስንመለከት ሀብት ለማካበት ጥበበኛ፣ በፖለቲካም ስናያቸው ብልህ፣ በቴክኖሎጂ የላቀና በብዙ ዘርፎች ክህሎት ያላቸው ብዙ ሰዎች ያላት ዓለም ናት ይቻላል። ነገር ግን ከነዚህ ሁሉ በላይ አስፈላጊ ስለሆነው እውነት ብንናገር እግዚአብሔር በክርስቶስ ስለሚያደርገው ነገር ያ ሁሉ እንኳን እያላቸው በንግድ ጥበበኞች፣ በፖለቲካ ብልህ፣ በቴክኖሎጂ የላቀና በብዙ ዘርፎች እንግዲህ ክህሎት ያላቸው ቢሆኑም እንኳን ከሁሉ በላይ አስፈላጊ በሆነው እውነት እግዚአብሔር በክርስቶስ ስለሚያደርገው ነገር ግን እውር ሊሆኑ ይችላሉ፣ እውራን ሊሆኑ ይችላሉ። አማኞች ግን ወደ እግዚአብሔር የማዳን ዓላማ ዕውቀት መጥተናል። ዓለም በታወረችበት ጉዳዮች ሁሉ ላይ እኛ ግን ወደ እርሱ ዕውቀት መጥተናል፣ ወደ እርሱ ጥበብ መጥተናል። ጳውሎስ በዚህ በጻፈልን ክፍል ውስጥ ምስጢር ማለት አንድ የማይታወቅ ማለት አይደለም። አንድ ጊዜ ተሰውሮ የነበረና አሁን ግን የተገለጠ ማለት ነው። በክርስቶስ የተገለጠ ማለት ነው። እግዚአብሔር በክርስቶስ ያለውን ዕቅድ አስታውቆናል። ዛሬ የተሸፈነ የተከደነ የለም። በክርስቶስ ተገልጦልናል። በክርስቶስ ብቻ ነው የተገለጠልን። ስለዚህ ደሙ ከፍርድ ብቻ አይደለም የሚያድነን፣ ወደ ብርሃን ያመጣናል፣ እንድናይ ይረዳናል፣ እንድናውቅ አድርጎናል። አሁን ማወቅ ጀምረናል። ክርስቶስ ማን እንደሆነ እናውቃለን። መስቀሉ ምን ማለት እንደሆነ እናውቃለን። እግዚአብሔር በታሪክ ውስጥ ምን እያደረገ እንደሆነ እናውቃለን። ሕይወት ወደ የት አቅጣጫ እየሄደች እንደሆነ እናውቃለን። እግዚአብሔር ጥበቡን ሰጥቶናል። ምስጢሩን፣ የፈቃዱን ምስጢር አስታውቆናል። በእርግጥ አስፈላጊውን ነገር ምን እንደሆነ እናውቃለን። ይህ ጸጋው ነው። እግዚአብሔር ቅጣቱን ብቻ አላስወገደም፣ ቅጣታችንን ብቻ አላስወገደም፣ ወደ ባለጠግነቱን አስገብቶናል። ብዙ አማኞች ተበጅተዋል፣ ነገር ግን በመንፈሳዊ ሕይወታቸው ድሃ እንደሆነ ሰው ሆነው ይኖራሉ። ደሙ ምን እንዳስገኘላቸው ዘንግተው በቋሚ ፍርሃት፣ በቋሚ እፍረት፣ በቋሚ አለመረጋጋት ውስጥ የሚኖሩ በጣም ብዙ የሚጨነቁ ክርስቲያኖች አሉ። በክርስቶስ ደም ምክንያት ይቅር ተብለሃል። ይህንን ማወቅ ይኖርብሃል። ጳውሎስ ይህንን ነው የሚለው። በክርስቶስ ደም ምክንያት ይቅር ተብለሃል፣ ተቀባይነት አግኝተሃል። ከእንግዲህ በኩነኔ ስር አይደለህም። ጸጋ በአንተ ላይ ፈሷል። እግዚአብሔር ፈቃዱን እያስተማረ ነው። በክርስቶስ ከሆንክ መንፈሳዊ ለማኝ፣ መንፈሳዊ ድሃ አይደለም። አንተ የጸጋ ልጅ ነህ፣ ጸጋ የተትረፈረፈልህ ነህ የሚለውን ነው ሐዋርያ ጳውሎስ የሚያስተምር። ወገኖቼ የክርስቶስ ደም ለኛ ምን ያከናውንልናል? የክርስቶስ ደም ለኛ ምን ይሰራል? ምን ያደርጋል? ሶስተኛና የመጨረሻው ደሙ አንድ ያደርገናል። ደሙ አንድ ያደርገናል። በዚህ በምዕራፍ 1 ከቁጥር 1:7-10 ባለው ክፍል ላይ በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል፣ ይሄ ለመጠቅለል የሚለው አንድ ለማድረግ የሚለው ቁጥር 10 ላይ ነው ይህንን ቃል የምናገኘው። ምዕራፍ 1 ቁጥር 10 ላይ በሰማይና በምድር ያለውን ሁሉ በክርስቶስ ለመጠቅለል ይላል። አንድ ለማድረግ ነው ቁጥር 10 ላይ። ይሄ ሶስተኛውና የመጨረሻው የጳውሎስ መልስ ነው። ደሙ አንድ ያደርገናል። ይህ የክፍሉ በጣም ሰፋ የሚለው ከፍ ያለው ክፍል ነው። በዚህ ውስጥ ደግሞ 3 ነገሮችን ስንመለከት የመጀመሪያው እግዚአብሔር በራሱ ፍጹም የጊዜ ሰሌዳ ይሰራል፣ እየሰራም ነው። ጳውሎስ በዘመን ፍጻሜ ይደረግ ዘንድ የሚለውን ቃል የሚጠቀመው ለዚህ ነው። በዘመን ፍጻሜ ይደረግ ዘንድ ይላል። ይህ ማለት እግዚአብሔር እቅዱን በራሱ ፍጹም የጊዜ ሰሌዳ እያከናወነ ነው ማለት ነው። ዓለም ብዙ ጊዜ ምስቅልቅል ያለ ይመስለናል። ነገሮች ከስርዓት ውጭ እየሄዱ ያለ ይመስለናል።
የሰው ልጆች ስቃይ ስናይ የቤተሰቦቻችን የትዳሮችን እነዚህ ነገሮች መፈራረስ ስንመለከት እንዲሁም እውነት ሲደፈጠጥ እና ሐሰት ከፍ ብሎ ስታይ ኃጢአትም ከበፊት ይልቅ እየሰፋ ሲሄድ እኛ ብዙ ጊዜ ግራ እንጋባለን። ነገር ግን እግዚአብሔር ግራ አይጋባም። እግዚአብሔር በእውነት አይዘገይም። እግዚአብሔር ዝም ያለ ቢመስልም ለስራው ይነሳል። እሱ እቅዱን በዘመኑ ፍጻሜ በራሱ ጊዜ ይፈጽማል። በራሱ የጊዜ ሰሌዳ ይፈጽማል። ይህ ማለት ታሪክ ዝም ብሎ በአጋጣሚ የሚሄድ አይደለም። ህይወታችን የኛ የራሳችን ህይወት እንኳን በአጋጣሚ የመጣችና የምትኖር አይደለችም። ህይወታችን የቤተ ክርስቲያንን መመስረት እንኳን ስንመለከት መስቀሉን ስንመለከት በአጋጣሚ የሆነ አይደለም። በእግዚአብሔር እቅድ፣ በእግዚአብሔር ጊዜ የክርስቶስ ሞት ሁሉ በእግዚአብሔር ፈቃድ በሱ የጊዜ ሰሌዳ የሆነ ነው። እግዚአብሔር ሁሉንም ነገር ወደ መጨረሻ እሱ ወደ ወሰነው እያመጣው ይህንንም በራሱ ጊዜ ያደርጋል። ሁለተኛው የእግዚአብሔር ዓላማ ሁሉንም ነገር በክርስቶስ መሰብሰብ ነው። በክርስቶስ መጠቅለል ነው። በክርስቶስ አንድ ማድረግ ነው። በክርስቶስ መጠቅለሉ ዝም ብሎ መጠቅለል ነው አይደለም። በምንድን ነው የሚጠቀልለው? በክርስቶስ። ጳውሎስ የእግዚአብሔር እቅድ ሁሉንም ነገር በክርስቶስ መጠቅለል አንድ ማድረግ እንደሆነ ይነግረናል። ይህ ማለት በአንድ ስር መሰብሰብ ማለት ነው። በአንድ ስር በክርስቶስ ነው። ያ ስር ሁሉንም ነገር በክርስቶስ ነው የሚጠቀልለው። በእርሱ ማዕከልነት ስር ነው የሚያደርጋቸው። ሁሉንም ነገር ስር ሁሉንም ነው። እንግዲህ እንደምናውቀው ኃጢአት ሁሉንም ነገር እኛ ሁላችንም ሰዎች ብቻ ሳይሆን ሁሉንም ነገር በታትኖ ነው። ኃጢአት ሰውን ከእግዚአብሔር ለያይቶ ነው። ኃጢአት ሰዎችን እርስ በርሳቸው ለያይቶ ነው። ኃጢአት ወደ ዓለም ግራ መጋባትን ነው ያመጣው። ኃጢአት እግዚአብሔር ሙሉ ያደረገውን ነገር በቃ ያጎደለ የሰባበረ ነው ኃጢአት። ነገር ግን በእግዚአብሔር የቤዛነት ዓላማ በክርስቶስ የመስቀሉ ሥራ ወደ ቀድሟቸው ወደ ፍጹምነታቸው መልሷቸው በክርስቶስ ነው። ስለዚህ ነው ክርስቶስ የነፍሳችን ብቸኛ አዳኝ የሆነው። ክርስቶስ የነፍሳችን ብቸኛ አዳኝ ነው። አዳኝ ብቻ ደግሞ አይደለም። እሱ ለእግዚአብሔር ዓለሙን በሙሉ ሁሉን ነገር ወደ እርሱ የሚሰበስብ የእግዚአብሔር የእቅዱ ማዕከል ነው ኢየሱስ ክርስቶስ። ሁሉ ነገር በመጨረሻ ወደ ትክክለኛው ስርዓት የሚመጣው በሱ ስር በኃጢአት የተሰባበረው ሁሉ አንድ ቀን በክርስቶስ ድል መልስ ያገኛል። በክርስቶስ በመጠቅለል መልስ ያገኛል። ሶስተኛው ይህ በሰማይና በምድር ያሉትን ነገሮች ያጠቃልላል። ጳውሎስ በሰማይና በምድር ያለውን ሁሉ ይላል። ይህ የክርስቶስን ሥራ ታላቅነት ያሳያል። እሱ የአንድ ብሔር፣ የአንድ ሕዝብ፣ የአንድ ትውልድ ወይም የአንድ የህይወት ክፍል ጌታ ብቻ አይደለም። እርሱ የእግዚአብሔር የማዳን ዓላማ ሁሉ ማዕከል ነው። ኢየሱስ ክርስቶስ የእግዚአብሔር የማዳን ዓላማ ሁሉ ማዕከል ነው። ታሪክ ወደ ክርስቶስ የተጓዘ ነው። ፍጥረት ወደ ክርስቶስ ይጠቁማል። ቤተ ክርስቲያን የክርስቶስ ነች። የመጨረሻው ድል የክርስቶስ ነው። ይህ ማለት የኛ ድነት ከኛ ከፍ ያለ ትልቅ ነገር ነው ማለት ነው። ከኛ በላይ የሆነ ትልቅ ነገር ነው ማለት ነው። ከገሃነም ብቻ አልዳንም ወኖች፣ ልጁን ከሁሉ በላይ ከፍ ለማድረግ ወደሚፈልገው ወደ እግዚአብሔር የዘላለም ዓላማ ውስጥ ነው የገባ ነው። ወደ እግዚአብሔር የዘላለም ዓላማ ውስጥ ገብተናል በክርስቶስ ኢየሱስ በኩል። እግዚአብሔር የተመሰገነ ይሁን። እግዚአብሔር በክርስቶስ እያደረገ ያለው ይህንን ነው። ኃጢአት የበታተነውን እርሱ ይሰበስባል። ኃጢአት ያበላሸውን ክርስቶስ ጠግነዋል። አሁን ምስቅልቅል የሚመስለውን ሁሉ አንድ ቀን በእርሱ ውስጥ ሙሉ በሙሉ ፍጹም አድርጎ ይሰበስባል። ጌታ የተባረከ ይሁን። ይህ ለእኔና ለእናንተ ለአማኞች ሁሉ ትልቅ ተስፋን የሚሰጥ ነገር ነው።
ሕይወታችን የተሰባበረ ቢመስልን ክርስቶስ እየሰበሰበ እንደሆነ እናስታውስ። ዓለም የማይረጋጋ በጭንቀት ውስጥ ያለ ቢመስለን ክርስቶስ እየሰበሰበ መሆኑን እናስታውስ። ታሪክ የጨላለመ ሲመስለን በጦርነት በምንሰማቸው በምናያቸው ነገሮች የጨላለመ ሲመስለን ክርስቶስ እየሰበሰበ መሆኑን እናስታውስ። ነፍሳችንን የተቤዠው ደም ሁሉም ነገር በኢየሱስ ክርስቶስ ግዛት ስር ከሚጠቃለልበት ቀን ጋር የተቆራኘ ነው ወገኖች። ስለዚህ ተስፋ እንቁረጥ። ታሪኩ ገና አላበቃም። ክርስቶስ ከፍ ይላል፣ መንግስቱ ይቆማል፣ ዓላማውም ይፈጸማል። አሁን ይህንን ወደ ራሳችን ማምጣት ይኖርብናል ወገኖች። በደሙ ብቻ እንታመን። ደሙ የሚቤዥ ከሆነ ስራችን ሊቤዠን አይችልም። ደሙ ይቅር የሚል ከሆነ ጥረታችን ይቅር ሊለን አይችልም። ደሙ የሚያድን ከሆነ መልካምነታችን ሊያድነን አይችልም። የራሳችን አዳኞች አንሆን። እንደዛ ከመሞከር በእውነት እንመለስ፣ እናቁም። ወደ ክርስቶስ ወደ ክርስቶስ ኑ፣ ወደ ክርስቶስ እንምጣ። እሱ ባደረገው ነገር እንታመን፣ በደሙ እንታመን። ክርስቶስ አስቀድሞ በሰበረው ሰንሰለት ውስጥ መኖራችንን እናቁም። እርሱ አስቀድሞ ሰብሮታል ሰንሰለቱን። በሰንሰለት ውስጥ ዛሬም ለምን ትመላለሳለህ ወንድሜ እህቴ? ለምን ትመላለሻለሽ? እርሱ አስቀድሞ ሰብሮታል። አንዳንድ አማኞች፣ አንዳንድ ክርስቲያኖች አሁንም የወህኒ ቤቱ ደጃፍ እንደተዘጋባቸው ሆነው ይመላለሳሉ። በድሮ በደል፣ በድሮ ፍርሃትና በድሮ ክሶች ስር ይመላለሳሉ። በእነዚህ ይኖራሉ። ነገር ግን በክርስቶስ ከሆንን፣ በክርስቶስ ከሆንክ፣ በክርስቶስ ከሆንሽ የቤዛው ዋጋ ተከፍሏል። ክርስቶስ ነፃ አውጥቶናል፣ ነፃ አውጥቶሻል፣ ነፃ አውጥቶሃል። ክርስቶስ ነፃ ካወጣ በኋላ እንደ እስረኛ ለምን ዛሬም እንደዛ ትኖራለህ? በመንፈሳዊ ባለጠግነት ደስ ይበል። በመንፈሳዊ ባለጠግነታችን ደስ ይበላል። ይቅር ተብለናል። ጸጋው በእኛ ላይ በስቷል። እግዚአብሔር በክርስቶስ ፈቃዱን አስታውቆናል። ምንም እንደሌለን አንኑር። በክርስቶስ እኛ በጸጋ ላይ ጸጋ ያለን መሆናችንን በእርሱ ብልጽግና ያለን እንደሆንን እያስታወስን እንኖር። ክርስቶስን አሁኑኑ የሕይወታችን ማዕከል እናድርግ ወገኖች። አሁኑኑ የኑሯችን፣ የሕይወታችን፣ የአገልግሎታችን ማዕከል እናድርግ። እግዚአብሔር ሁሉንም ነገር በክርስቶስ የሚሰበስብ ከሆነ ክርስቶስ ዛሬ የሕይወታችን ማዕከል መሆን አለበት። ዛሬ በአምልኳችን ክርስቶስ ማዕከል፣ በውሳኔዎቻችን ክርስቶስ ማዕከል፣ በሐሳቦቻችን ክርስቶስ ማዕከል፣ በቤተሰቦቻችን ክርስቶስ ማዕከል፣ በቅድሚያ በምንሰጣቸው ነገሮቻችን ክርስቶስ ማዕከል፣ በወደፊት ኑሯችን ክርስቶስ ማዕከል ሊሆን ይገባል። ክርስቶስን ማዕከል እናድርግ ወገኖቼ። በእግዚአብሔር የመጨረሻ ዓላማ ላይ እንረፍ። በእግዚአብሔር የመጨረሻ ዓላማ ላይ እረፉ። ዓለም ከቁጥጥር ውጪ እየተሽከረከረች አይደለም። ምናልባት ከኛ ቁጥጥር ስር ውጪ፣ ከሰዎች፣ ከነገስታቶች፣ ከመንግስታት፣ ከህዝብ ሁሉ ቁጥጥር ውጪ ልትመስል ትችላለች ዓለም። እግዚአብሔር ግን ሁሉንም ነገር በክርስቶስ እየሰበሰበ። ስለዚህ ህይወት ግራ ሲያጋባን፣ ክፋት ድምፁን ሲያሰማ፣ ሐዘን ሲከብድብን ተስፋ እንቁረጥ። የእግዚአብሔር ዓላማ ወደፊት እኛን ይዞ ይገሰግሳል። የመጨረሻውን ቃል ደግሞ ክርስቶስ ሰጥቶናል። እንግዲህ ጥያቄው የክርስቶስ ደም ለኛ ምን ያከናውናል? ጳውሎስ የሰጠን መልሶች፣ አንደኛ ደሙ ይቤዠናል። ሁለተኛ ደሙ ባለጸጋ ያደርገናል። ሶስተኛ ደሙ አንድ ያደርገናል፣ ከባርነት ይቤዠናል፣ በይቅርታና በጸጋ ላይ ጸጋ ያደርገናል።
ሁሉንም ነገር በክርስቶስ ለመሰብሰብ ባለው ታላቅ የእግዚአብሔር ዓላማ ውስጥ አንድ ያደርገናል። የክርስቶስ ደም ይቤዠናል፣ ባለጸጋ ያደርገናል፣ በእግዚአብሔርም ዕቅድ ውስጥ አንድ ያደርገናል። ይህ ማለት ተስፋችን በራሳችን ላይ አይደለም፣ በራሳችን ስነ ምግባር ላይ አይደለም፣ በሃይማኖተኝነታችን አይደለም፣ በእንባ ጸሎታችንም አይደለም፣ በቃል ኪዳናችንም አይደለም። ተስፋችን በክርስቶስ ነው። ስለ በደሌ ሳስብ ከኢየሱስ ደም በቀር ሌላ ምንም የለም። ስለ ይቅርታዬ ሳስብ ከኢየሱስ ደም በቀር ሌላ ምንም የለም። ስለ ነፃነቴ ሳስብ ከኢየሱስ ደም በቀር ሌላ ምንም የለም። ስለ እግዚአብሔር የዘላለም ዓላማ ሳስብ ሁሉም የተረጋገጠው በክርስቶስ ደም ነው። ምናልባት ዛሬ የታሰረ የሚመስለው ሰው ይኖር ይሆን? በኃጢአት የታሰረ፣ በውርደት የታሰረ፣ በበደል የታሰረ፣ ልታጠፋው በማትችለው ያለፈ ታሪክ የታሰረ ሰው ሕይወት ትኖር ይሆን? ዛሬ ይኖር ይሆን? በእርሱ ደም የተደረገ ቤዛነትን አገኘን። የእግዚአብሔርን ቃል ስማ። በእርሱ በደሙ የተደረገ ቤዛነትን አገኘን። ምናልባት በመንፈሳዊ ድሃ የደረቀና የማይገባ ሆኖ የሚሰማው ይኖር ይሆን? የእግዚአብሔርን ቃል ስማ እንደ ጸጋው ባለጠግነት መጠን። ምናልባት ሕይወቱ የተበተነ የታሰረ የሚመስለው ይኖር ይሆን? የእግዚአብሔርን ቃል ስማ። እግዚአብሔር ሁሉንም ነገር በክርስቶስ ይሰበስባል። ስለዚህ ወደ ኢየሱስ ና፣ በደሙ ታመን፣ በጸጋው እረፍ፣ ሕይወትን በእርሱ ላይ አድርግ። ምክንያቱም በመጨረሻ የሰው ሥራ ሁሉ ሲቃጠል፣ የሐሰት ተስፋ ሁሉ ሲፈርስ፣ የትዕቢት ስኬት ሁሉ ሲጠፋ አንድ እውነት ብቻ ጸንቶ ይቆማል። ከኢየሱስ ደም በቀር ሌላ ምንም የለም። ደሙ ይቤዠናል። ደሙ በጸጋው ባለጸጋ ያደርገናል። ደሙ አንድ ያደርገናል። እግዚአብሔር የተባረከ ይሁን። እግዚአብሔር ይባርካችሁ። ተባረኩ።